እሺ ወደዛ አይደለም እሺ መጠር አለብን ነው የምትጨርሰው ዝም በል እንዴ ቆይ አንድ አይደለም አሹ አስመታኝ አይደል ነው አይደለም ቆይ አንድ ይኸውልህ ማታውቀው ነገር አትበለኝ አንተ እየሰማኸኝ ነው ጀመር በማታውቀው ነገር ዝም ብለህ ቁጭ በል ሰማኝ አባት መቼም ስለሱ ሊያወራ ነው አይመጣው ነው አይደለም ያወራማ ያወራም ከኔ ጋር ነው አይደል የመጣው እሺ ልታስደበድበኝ ነው እሱን ይዘህ የመጣው ያማ አንዴ ነው አንተ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተ ቆይታ ሁሉ መልካም። እንዲሁም ዛሬ እንኳን አደረሳችሁ እንላለን። ለምን ነበር የሚባለው? ለመላው የሙስሊም የሙስሊም እምነት ተከታዮች ለኢድ ነው። ኢድ እንኳን አደረሳችሁ። በጣም ደስ ብሎናል ቤተሰቦች። አንቺ ሳላለሽም ለምን ስላደረሳችሁ ደስ ብሎኛል። እንኳን አደረሳችሁ። እኛም ቤተሰቦች በጣም ደስ ብሎኛል። ያው የኛ ቤተሰቦች ማለት እኛ መሳይ ናቸው። ቤተሰቦች በጣም እንወዳቸዋለን፣ በጣም እናከብራቸዋለን። ለዛ ነው እንኳን አደረሳችሁ የምንለው እና ዛሬ ወደ ሌላ ቦታ ይዣት ልሄድ ነው። አትስማሚም? ትስማሚያለሽ? እስማማለሁ። የት ይዘህ እኮ የት ይዤሽ ልሂድ? ይፈለግሽበት በቀደም እንዳወራ ነው ማለት ነው። የሆነ ቦታ ይዤሽ ልሂድ ነው። ዛሬ ነው የደረሰው ቀኑ ማለት ነው። ይዤሽ ልሂድ ነው። አትስማሚም? ትስማሚያለሽ? በቃ እስማማለሁ። ግን ድንገት ምን በቀደም አወራው አይደል እኮ በቀደም አንዴ ነው ነገርከኝ እኮ። አሁን ደግሞ መኪና አዘጋጅቻለሁ ልንሄድ ነው። እለት የምሬ ነው ጌታ። ምን እንደሚያስቀሽ? አረ ምንም እንዲሁ ነው። ኦሆ የደስታ ብዛት ነው። እኔና ታዲያ ለምን ጠይቀኛለህ? እንደውም ለቤተሰቦች እዛ ይዘኸኝ ሄደህ ባሳያችሁ ይሻል ነበር። ቪዲዮን ብንሰራ አሪፍ ነበር። እዛ ቤተሰቦች እንሂድ ወይስ አሁን እንሂድ ወይስ ይሄ ቪዲዮ ለሁለተኛው ቪዲዮ እዛ እንጭናለና? እሱማ ግድ ነው እኮስ። ግን የምትሄጂበት ቦታ አሁን አልነገርሽኝም። በቀደም እነግርሃለሁ ብለሽኝ ነበር። ቤተሰቦች አሁን ተናገር ያውን የት ብንሄድ ይሻላል? ደስ ያለሽ እኔ ፈለግሽበት ይዤሽ እሄዳለሁ። የት ሶደሬ እንሂድ? የት? ወይ ሐዋሳ ወይ ሶደሬ? ወይ ሐዋሳ ወይ ሶደሬ? የትኛው ይሻላል? ቆይ ካሜራማኑን እንጠይቀው። የት ይሻላል? ደስ ያለ ቦታ አንተ ይዘኝ ሂድ። አሪፍ ቦታ የምትለው እኮስ ካሜራማናችንም ስለሚሄድ የሁለት ሰው በቃ ያንቺ ይሻላል። ተይው ካሜራማናችን ይሄዳል ደስ ያለው ቦታ እሱ። አረ ሄዳለሁ ብሏል። ቤተሰቦች የፈለጋችሁት ቦታ ሄዳለሁ ብሏል እሱ። እውነት ይዘኝ ትሄዳለህ? ጌታን ይዤሽ ሄዳለሁ። ምን ነው? አረ እንዴ ነው ምን ነው? እኔ ታማኝ አይደለሁም ላንቺ። አረ ነክሽ ይለኛል። እኔ ይዣት ሄዳለሁ። አትጨናነቁ። ይዤሽ ሄዳለሁ። አታስቢ። ከዛ ምን እነሳ ፎቶ ደስ ይላል። እውነት እሺ። ካሜራማናችንም በደንብ ያነሳናል። ታነሳናላ? አዎ እያለ ነው። ደስተኛ ትሆኛለሽ አትሆኝ? እና እኔም በጣም ደስተኛ ነኝ። ቤተሰቦች ሰላም እንዴት ነህ? አለን። ምን ነው? በናቪ ጉዳይ ልናወራ ፈልገን ነበር። ምን ካሜራ ላይ ነው ወይስ? አዎ እሺ። በናቪ ጉዳይ ከሆነ አንዴ ልጨርስና። ኧረ ምንም ችግር የለውም ወይ ችግር የለውም። አቶ ምንድነው? እኔ የሆነ ቦታ ልንሄድ ስለሆነ አንዴ እናውራህና። እኮስ ምንድነው? እሺ ተው፣ ቅረጽ፣ አውራኝ። ይቅረጽና ያውራኝ፣ ችግር የለም። ተወጁ አይደለም አሁን እሱ እንትን አይበልና ካሜራውን ያጥፋልና እኔ እናንተ እኛ እናውራና እንሄዳለን። እኮስ ምንድነው የምታወሩን? ምን ጉዳይ ይዛችሁ ነው? እኛ ቪዲዮ እየሰራ ነበር እኮ። በቃ እንትን እሺ፣ አንዴ እናውራና። እኮስ ምንድነው? አውራኝ እያልኩ ነው። አውራኝ። ምንድነው? ችግር የለውም። አንዴ ብሩክ ካሜራውን አጥፋው፣ እንዳታጠፋው። ካሜራውን አጥፋው። ያማል እንዴ? አይደለም ካሜራውን አንዴ ባሹ አንዴ እየሰማኸኝ ከሆነ ስለ ቪዲዮ ብዙ ነገር ታውቃለህ። እሺ ቆይ አይደለም አንዴ ብሩክ ካሜራው ያጠፋው አንዴ እየሰማኸኝ ነው? እሺ እየሰማኸኝ ነው? አንዴ እኛም ወደ ሌላ ቦታ ወደ ሌላ ሀገር ልንሄድ ነው። አንዴ ወጥቶኛል። ቆይ አንዴ አስጨርሰኝ ጆ። አንዴ ሰዓት የለንም። አትከራከረኝ። እሺ ለዚህ ነው የደወልክልኝ እኮ። ይኸውልህ አንዴ ላውራህና እኔ ልሂድ። ቪዲዮ የምትሰራውን ቪዲዮ በኋላ ትሰራላችሁ። አንዴ እኛ ልንሄድ ነው እያልኩ ነው እኮ። አንዴ ልናወራ አባ አንዴ ማታውቀው ነገር አለ። አንዴ ቪዲዮ ልንሰራ ነው እኛ ወደ ሌላ ሀገር ቪዲዮን ታስፈልጣለህ። አንዴ ስለ ናቪ ልናወራ ነው። እሺ ምንድነው ስለ ናቪ? ምን ይሁና ልጁ ሌላ ቦታ ሊሄድ ነው። አሁን የምትሰማኝ ከሆነ ስማኝና ሁለታችሁ ያለውን ነገር ደግሞ እንድጨርሱ ነው በቃ። እኔና ናቪ እኮ ምንም የለንም። ምንም ይኖራችሁ አይኖራችሁም ማለት እህት ነች አይደለ? አብሮ አደገ ነች አይደለ? ወዷታል። ናቪ ወዷታል ልጅ። ስለዚህ ናቪ ማንን
ናቪ ሄመንን ወዷታል። በቃ አንድ ቀን አይተዋት በቃ ወዷታል በጣም። አሁን እነሱ ምናምን ደብቆ ሊሆን ይችላል ከዛ በፊት አብረው ግንኙነት እንደነበራቸው ማለት ነው። አንዴ ስመኝና አንዴ ካሜራውንም አስጠፋበት። በቃ ካሜራው እንዳታጠፋው። ለምን እንዳታጠፋው? ብሩክ እንዳታጠፋው። አንዴ አንተ ትሰማኛለህ? እየሰማኸኝ ከሆነ ማለት ነው። እሺ ይኸውልህ እኔ ምንም የማውቀው ነገር የለም አሁን። አረ ነው አይደለም። አንተ እህት ብትሆን አንድ ቀን ነው የተያዩት። እኔ ነኝ እሱም የወሰድኩት። ሁለቱ ያላቸውን ነገር ምንም የላቸውም። ምን እንደሚጨርሱ ያውሩ። በቃ አንተ አምጣለትና ማለት ነው። በቃ ማንንም አመጣለህ። ሁለቱን አገናኛቸው። ጆ ለምን የምትዳረቀው? አሁን ይኸውልህ ሲጀመር አንተ ማታውቀው ነገር አለ። አንዴ ዝም በል። ይኸውልህ አሹ አንዴ እኛ አሁን እሺ በኋላ እናወራ። ይኸውልህ ተቀምጠን ሶስታችንም እናወራለን። አንዴ እሺ አንዴ እኛ ሌላ ሀገር ልንሄድ ነው። አንዴ ቪዲዮ እየሰራን ነው። አንዴ ሰርተን ልንወጣ ነው። መኪና እየጠበቀን ነው። ልንሄድ ነው። አንዴ ጨርሰን አንተ አይገባህም እንዴ? ልጁ እኮ በጣም ወዷታል፣ ፈልጓታል። ምን ማለት ነው? እንደዚህ ካሜራ ምናምን ይባላል። አገናኛቸው። አንተ የምችለው ነገር አታረግም? እኔ የምችለው ነገር ይኸውልህ ምንም የለም። እየሰማኸኝ ከሆነ የምችለው ነገር ምንም የለም። ከሱ ጋር እንዲገናኙ አልፈልግም። እሺ ጆ አንተ አይደለም ቆይ እኔ እናንተ ጓደኛሞች ነን አይደለ? እሺ ሁለቱን አገናኛቸውን ያውሩ። ምን እንደሚያወሩት ናቫስም ጓደኛችን ነው አይደለ? እንዴት ናቫስም ጓደኛችን ነው አይደለ? እየሰማኸኝ ነው? ስለዚህ ይሄ ልጅ የሆነ ነገር አሹ እየሰማኸኝ ነው? ከዚህ በፊት ማለት ነው ያለኔ ይኸውልህ ምንም የሚፈጠር ነው ወጻም ምናምን ምንም ነው። እየሰማኸኝ ነው? በሴት የመጣ ነገር መጥፎ ነገር ነው። ይሄ ልጅ የሆነ ነገር ቢሆንም እየሰማኸኝ ነው? አንዴ እኔ እኮ ችግር የለብኝም። እኔ እኮ ይሄን ነገር አውራልኝ ብሎ ስለላከኝ ብቻ ነው አንተ ጋር መልእክት ነው አይላካችሁ። በቃ በአንድ ቀን ሰው ልጅ አንተ እህት ብትሆንስ አንተ በአንድ ቀን ወደድኳት ይላል። እሺ ይበልም አይበልም እኮ ይሄ ልጅ ለምን አንተ ቀርባ አታዋርደው? አንተ ሲጀመር ቆይ እንደ አይደለም ቆይ መጀመሪያ አሁን የሆነ ነገር ሆነ የምትለው መጀመሪያ የት ነበርክ ሲጎዳ? አንተ የት ነበር? አሁን እናንተ የምትመጡ እኔ አሁን ቪዲዮ ላይ ስላልወጣው አይደለም አብሬው ማለት ቪዲዮ ላይ አይደለም ስለ ቪዲዮ ምንነት አይደለም። መጀመሪያ ይሄ ልጅ የት ነበር? የትም ይሁን መጀመሪያ የት ነበር? ቆይ እንጂ ሊነግረን ፈቃደኛ አልነበረም። አሁን አትከራከር። እየሰማኸኝ ነው? መጀመሪያ የት ነበርክ እንደዛ ሲጎዳ? እኔ አብሬው ነበርኩ። የት ማን ነበረ? ምን ያለው ካጠገቤ? እየሰማኸኝ ነው? ቪዲዮም ላይ ወጣ ላይም ዳገትም ላይ ወጣ ቆርቆሮም ላይ ወጣ። እሱን የሚመለከተኝ ነገር የለም። እየሰማኸኝ ነው? በችግሩ ጊዜ አሁን ምንም በቃ እንደዚህ አንተ እሺ አትከራከር። ጆ አሁን አንተ ምንድነው የምትለው? እየሰማኸኝ ነው? አሁን እሺ ነው እያወራሁ አይደለ? ምንድነው ድርቅ የምትለው? ምንድነው የምትለው? ሲጀመር ይኸውልህ ፍላጎት ምን እየፈለክ ነው? ፍላጎት ነገር አስመሰልከው። ፍላጎት ነው አንተ ሲጀመር አንተም መጀመሪያ የት ነበራችሁ? ይኸውልህ ጆ አሁን እኔን አንተም አትበለኝ። እኔን እንገርህ አንተም ቆይ ተጨቃጭቃችሁ እኮ ነው። ታውቃለህ? አላውቀውም። ይኸውልህ እየተቆሩ ታወራለህ። አትጩህ፣ ቀስ ብላችሁ ለምን አታወሩ? እኔ አይደል የመጣሁት? ሰማኝ አባት፣ መቼም ስለሱ ሊያወራ ነው አይመጣው። አይደለም ያወራም ከኔ ጋር ነው አይደል የመጣው? እሺ ልታስደበድበኝ ነው እሱን ይዘህ የመጣው? ያ ማንዴ ነው አንተ እስቲ ዝም በሉ። ለምንድን ነው በስነ ስርዓት አውራ? እንደዚህ በስነ ስርዓት ልታወራን እንጂ ልትደበደብ አይደለም የመጣው። ይኸውልህ እየሰማኸኝ ነው? ሲጀመር አንተን ይዞ የመጣው በአንተ እኔ ልመታ ነው? አይ እንደዛም ሳይሆን በስነ ስርዓት መልስ ካልመለስክ እኔን አታከብረኝም ነው እሱ። ለምሮ ይኸውልህ እየሰማኸኝ ነው? እህቱ ነው እዚህ ጋር እያወራችሁ ታላችሁ። ስለዚህ እህቱ ይሁን በቃ ስለ እህቱ ይሁን ማለት እህቱ ማለት እሺ አይደለም ያወራት በቃ እህቱ ማለት ምን ማለት ነው? ያንተ እህት ብትሆንስ? እኔ እንድታወራት ነው ማለት ምን ነው የምታወራው? ስታይ ተቃት መስላለች እንዴ? ወደዛ በቃ አንዴ ውጣልኝ። እሺ ጠብ ነው የምፈልገው። አንተ አሹ ሲጀመር እንድንቀያየም አትፈልግም? ውጣ። ካሜራውን እንዳታጠፋው። እየሰማኸኝ ከሆነ ምኑ ይሰበር? እንዳታጠፋው። ትሰማኛለህ? አንተ ወንድ ነህ፣ ስበረው። አሁን ጆር ለምን እያልክ ነው? ቆይ ነይ ጆ ምን እያልክ ነው? እየሰማኸኝ ነው? ሲጀመር ይኸውላችሁ ውጡልኝ። አንዴ ካሜራውንም እኔ ነኝ አንተም ይኸውልህ ነገር ነው አይደል? ካሜራውንም ሰባብረዋለሁ። ካሜራውንም ሰብረዋለሁ። ካሜራው የሚሰበር ነገር ነው። እስኪ አንተ ወንድ ነህ፣ እኔን ሰበረኝ። ምን ስልጣን ይኑሮ አይኑሮ የምታውቀው ታሪክ አለ? ይኸውልህ እየሰማኸኝ ነው? በእህቴ ምንም ስልጣን የለም። ይኸውልህ ለምን ይኸውልህ ምንም አይሆንም። ታውቀኛለህ? እኔን አንተ ታውቀኛለህ? ይኸውልህ ሰማኸኝ? አንተን ጆ አውሮስ እሱን በቃ በስነ ስርዓት አውራው። ምንም አውራው ነገር የለም። በስነ ስርዓት እያወራሁት እሺ፣ ምን ፈልገህ ነው የመጣው? ምን ፈልገህ ነው? እኔ ናቪል እኮ ነው የመጣው። ምንድን ነው የላከህ? በቃ የማንን እንድታገናኛቸው ነው የሚፈልገው። ምን እሷ ዕቃ ትመስላለች እንዴ? አንስቼ የምሰጠው አንተ ያንተ እህት ብትሆን የምሰጠዋለሁ። ምንድን ነው ዕቃ ነው እንዴ አንስተ የምትሰጠው? ምን ችግር አለው? አንተ ልታገባት ነው እንዴ? ጆ ቆይ ልታገባት ነው። ይኸውልህ
አሹ እየሰማኝ ነው እኮ እኔ እናንተ ይኸውልህ ስማኝ እሺ አውራው እዚች ጋር ስማኝ ይኸውልህ እሱ ተወው በስነ ስርዓት እየሰማኝ ነው ቤተሰብ ነው አውራው አንተ ነህ አይላካ እሺ ቤተሰብ አንተ ይዘው ስማኝ አንዴ ይኸውልህ አር ልጅ የመጣው እሺ አንዴ ስማኝ እኔን የምታከብረኝ ከሆነ በስነ ስርዓት አውራው በቃ እሺ አንዴ ትሰማኛለህ እኔ እኮ አሁን እኮ ካሜራህንም አስጠፋለህ እኔ እኮ በኋላ አወራለሁ ችግር የለውም ይኸውልህ ካሜራው ምንም ይጠፋ ነገር እኔ እናንተ እኮ በኋላ እንገናኛለን ግን ይኸውልህ እየሰማኝ ነው ድጋሚ ላታገኘው ትችላለህ ይኸውልህ እየሰማኝ ነው አሁን ያንተ እህት ብትሆን አንስተህ ትሰጣታለህ ነው አይደለም እኔ እንደዛ እያልኩ አይደለም እንደዚህ ይኸውልህ እንደዚህ አበባ ቆርጠህ ልትሰጠው ነው እንዴ ሁለቱን አገናኝተህ እንዲያወሩ ምንድነው የሚገናኙት በአንድ ቀን አንተ ፍቅር ከየት ሀገር ነው እሺኛ ይኸውልህና ከዚህ በፊት የሚወዳታል አንተ የምታውቀው ከየት አውቋት እኔ ነኝ እኮ ያመጣኋት በትግል እንዴ እኔ እኮ ነው አንዴ ጓደኛዬ ጋር ደርሰን እንጣ ነው ያልኳት ምንድነው አንተ የማታውቀው ነገር ዝም ብለህ የምትለፈልፈው በቃ ተረዳው እዚህ ጋር ትርቃል አታውራጆ አሁን በማይረባ ነገር እኔ እናንተ ማንቀየም ይኸውልህ ብዙ ነገር አሳልፈናል ሰምተኛል ነው በቃ እየሰማኝ ነው የምትሰማኝ ከሆነ አንተ ልትቀያየም ነው ሲጀመር የመጣው አይደል ናባሴ ያለበትን ቦታ ነገር ስለማታውቅ ነው ናባሴ ይኸውልህ መጀመሪያ ከዚህ ባሰ አሁን ምንም አልሆነም እየሰማኝ ነው መጀመሪያ አንተ የት ነበርክ እንደዛ ሲጎሳቀል የት ነበር እንደዛ አይደለም ነበርን ግን ናባስ ድብቅ ሰው ነው አይናገርም አልተናገር ለኔ ለምን ነገረኝ አሁን ትቀርቡታላችሁ ከኔ በላይ መጀመሪያ ለእናንተ ሳይነግራችሁ ለኔ እንዴት ነገር ድብቅ ነው መጀመሪያ አንተን ሳይል በፊት እንደዚህ ይፈጠራል ብሎ አላስበው ነበር እሺ አሁንም እየሰማችሁኝ ነው አንዴ ልጨርስና ይኸውላችሁ አዳምጠኝ አሁን ሁለታችሁም አትጨቃጭቁ አንተም እስኪ በስነ ስርዓት አውራን አንተ እሺ እየሰማኝ ነው እኔ አሁን ለምሳሌ የት ነው ብዬ ስመጣ ቪዲዮ እየሰራው ነው አልከኝ እየሰራው ነው እኔ ግን ይኸውልህ አሁን ይሄ ቪዲዮ የሚቋረጥና ምንም አይቋረጥም ጀመር ለይሄን ነው እያልኩ ነው አንዴ አዳምጠኝ ይኸውልህ መጀመሪያ እኔን ስማኝ ዋና ዓላማው ምንድነው የመጣንበት የሰው ልጅ እንዲጎዳ እህት እንድትጎዳ አትፈልግማ ይኸውልህ እህቴም እንድትጎዳ አልፈልግም ስለዚህ ደግሞ ሁለቱን አገናኛቸውና ማለት ነው አገናኛቸውና ያውሩ ነው የምልህ እኔ ምንድነው ማገናኛቸው እስኪ ስማኝ ይኸውልህ አሹ እህት አለ አረ ይሄ መልስልኝ እህት አለ አለኝ እኔ ምን አልኩኝ እህት በአንድ ቀን ላይ ያት ጓደኛ ትሰጠዋለህ ነው አይደለም ትሰጠዋለህ ወይ ይሄን ብቻ መልስልኝ አውሮሽ ናባስ ነው ምን ላውራው በቃ አግኘውና አውራው ምን ላውራው አሁን አንተንም ፈርተዋል እኛን የላከ ለምንድን ነው የሚፈራኝ ለምንድን ነው የሚፈራኝ እኔ አላውቅም ፍቅር ነው አይደል ከወደድኳት ነው እኮ ማለት ያለበት ግን የአንድ ቀን ፍቅር ከየት ሀገር ነው ያየኸው እኔ ምናልባት የሁለት ነው ለጆ እኔን አሁን በስነ ስርዓት እናውራ አይደለ በስነ ስርዓት አውራኝ ነው ያልኩ ያለው እኔ ዳቫስ ልኮይ ነው አይደለ ያለውን ነገር አሺ እንደዚህ ጋር ጆጋ በጣም ፈርተዋል አንተ ምክንያቱም ወንድም ነህ አይደለ የነሱ ፍቅር ደግሞ ምናልባት ይኸውልህ አንተ ምናልባት የነገረ ሳምንት ሊሆን ይችላል ሁለት ቀን ሊሆን ይችላል አይደለ እነሱ ግን ያሉበትን የነበሩበትን ደግሞ ላታውቀው ትችላለህ ከዛ በፊት ገብቶሃል አሁን እየሰማኝ ነው ውደዳትም ምን እያልኩ ያለሁት እንጂ እንደ ወንድማማችና እንደ ትልቅ ሰው አንተ አገኘውና አገናኛቸውና ያውሩ ነው ምንድነው የሚያወሩት ምን ያወሩ እሱንም ደግሞ አትናገረው በቃ ደግሞ አንድ ቀን የተገናኙት ይላል ከብዙ ሁለታቸው ኬዝ ደግሞ በጣም ረጀ ብዙ ነገር ሊሆን ይችላል ማታውቀው ነገር አትለፍ አንተ ራስህ ማታውቀው ነገር ሊኖር ይችላል ይኸውልህ ማታውቀው ነገር አትበለኝ አንተ እየሰማኸኝ ነው ጀመር በማታውቀው ነገር ዝም ብለህ ቁጭ በል ይኸውልህ ዞር በል ጀመር ወደዛ ይኸውልህ ነገር ላይ ያለው አይነን ነው ማጠፋ ያማል እንዴ አይነን ነው ማጠፋ ነው ወደዚህ ይኸውልህ ጀመር የማይመለከት ነገር አይመለከቱ ዞር በል ጀመር አንተ ራስህ ዞር በል ወርዛ ሄድሽ አንተ ጀመር አይነን ነው ማጠፋ ወርዛ ሄድ አንተ የማይመለከት ነገር አይመለከት ነው ወደዚህ ካሜራውንም እሱ ምን ታውቀዋለህ ታውቃላችሁ አዳምጠኝ እኔ ነኝ ይዤው መጣሁትኝ አይደለ አንተስ ጀመር ይዘህ መጣል ታስመታኝ አይደለም ምን ላስመታ አይደለም በስነ ስርዓት አናግረው አሁንም ወደዛው ሰድልኝ በስነ ስርዓት አውራው ነው እኮ እያልኩ ያለው እሺ ወደዛው ሰድ በስነ ስርዓት አውራው አንዴ አንዴ ና ቆይ እኔ ጸብ አልፈልግም አሁን ቢሆን በቃ እንትን በል እሺ አንዴ አሁን ወደዚህ አውራው አንተ በስነ ስርዓት ምንድነው ማውራስ ጀመር አሽ ወደዛው ጣልኝ እሺ አንዴ ሰርቼ በሉታ ዞርማ እሺ ወደዛ ሄድልኝ ምንድነው ተው ማለት ታገናኛቸዋለህ እስኪ እሱን አሳያለሁ ይኸውልህ ጆ ስማኝ እኔ ይኸውልህ መጀመሪያ እሺ አንዴ ወደዛ ሄድልኝ አንተ አውራው ያማል እንደ እሺ ወደዛ ሄድልኝ እሺ መርጠር አለብን ነው ቆይ አንዴ አይደል አሹ አስመታኝ አይደል ነው አይደለም ቆይ ገና አንተ ነው የምታስመታኝ ለምን እንደዚህ ገና ቆይ አንተ ወደዛ ሄድ አሹ ጀመር ወደዛ ሄድ አይደለም እኔ አንተ ነው አይደል ለምንድነው ልጅውን እንትን የምትለው አንተ ገና ትገላለች እሺ ወደዛ ሄድ ወደዛ ቆይ አንዴ ወደዛ ሄድ ቆይ አንዴ ተረጋጋ አሹ በሰው
አሹ ሲጀመር እንዳመጣ ወደዛ ሄድ። ሲጀመር በጣም አመሰግናለሁ። እኔ አይደል ልጅ የመጣሁት እኮ እንኳን ማመጣው ምን አይነት ሰው ነው የምታመጣው? ምንም ይመል በስነስርዓት አታወራው። ሲጀመር ለምን መጣ? ለምን ያመጣው? ለምን ደግሞ አወራው? በስተት ያማል። እሺ አንተ ወደዛ ሄድ እንዴ ተሽ ኧረ አልነካኝም። አይዞሽ። ቆይ እንዴት ነው? ምን አይነት ሰዎች ናቸው እንዴ? በስርዓት አያወሩም እንዴ? ይኸውልህ ጆ አሁን አንተ ሰም ነው የምፈልገው አንተ። እሺ ውጣል። ምንድን ነው የምፈልገው? ልቀቀኝ። ወደዛ ሄድ። እብድና እንደ አንተ ምንጭቅ የሚያደርግ እሺ ወደዛ ሄድ፣ ወደዛ ሄድ። ይኸውልሽ አሁን ተረጋጋ። ያልደረሰበት ይኸውልህ አዳምጠኝ። እኔ አሁንም አንተ በሰው ልታስመታኝ? እሺ ነው አይደለም? እኔ ላስመታ አይደለም። አመሰግናለሁ። እኔ ራሴ። እሺ አሁን አንተ ተረጋጋ። ወደ ቤት ሂድ። እኔ አገኛለሁ በኋላ። እሺ በስነ ስርዓት ነገር እናወራለን። ተረጋጋ። በእግዚአብሔር በቃ ጆ ተረጋጋ። እንደዚህ መሆን አልነበረበትም ወይ? ቪዲዮ መቆም ነበር። እንዳይቆም ቪዲዮ አይቆም። በጣም ነው የሚያስጠላው። በቃ ተነጋግራችሁ አንተም እኮ ማስተካከል ነበረብህ። ማለት እህቴ የራሷን ህይወት እነሱ አመጣጣቸው ደስ አይልም። በእርግጥ ምንድነው እህት ሲጀመር አንቺ አንድ ቀን ወደድኳት ለሚል ልጅ ምን ብዬ ነው የምሰጠው? እህቴ አይደለች ማን እኔ ነኝ ያሳደግኳት። በቃ እንደ እህት ነው። አረ የራሷን ህይወት ነው የምትኖረው። የራሷን ህይወት እንዴት? እሺ እኔ ላይ ጆብኝ ግን እነሱ አመጣጣቸው እኮ ደስ አይልም እንጂ እህቴ የራሷን ህይወት ነው የምትኖረው። እንደዚህ አይደል? አንተም ትንሽ እንትን በል ተረጋጋ። ግን አመጣጣቸው ሁኔታቸው በጣም ነው የሚያናደው። እንደዚህ አይደለም የሚወራው። ቪዲዮ ምናምን አጥፋ እንዲህ እየሰራን በጣም ነው የሚደብረው። ግን አንተም እህትን በዚህ ልክ ተቆጣጥረህ እንሂድ